ዋጓን ጀማው እንዴት ናችሁ? ዛሬ ጋራጅ መተናል። ያቆምነውን የኢ46 ፕሮጀክት ልንቀጥል ጋራጅ ነው ያለ ነው። ልክ ያገኘሁትን ነገር እግዚአብሔር እንዴት እንደመታ ቮልስ ነች፣ ቮልስዋገን ነች፣ ቢትል ኤንጅላይስ አላት፣ ማርያምን ኤንጅላይስ አላት። ያው ኤንጅላይስ አላት። the most cleanest እግዚአብሔርን ነው የምላችሁ። እዚህ ግቢ ውስጥ ሁለት ቮልስ ነው ያለው እዚህ ግቢ ውስጥና this one is the best እኔ ካየሁት ይሁት ዲቴል ስላሳያችሁ the first thing ይሄኛው ታን ኢንቴሪየር አለ፣ ከዛ ታን ወንበር አለ፣ ከዛ ይሄ በጣውላ ነው የተሰራው። ኮፒራይት እንዳይዘን እንደዚህ እናድርገውና ይሄ በጣውላ ነው የተሰራው። የጣውላ መረጋገጫ የትም የለም። ማርያምን for the first time ነው ያየሁት። ከለሩ እንዴት እንደሚያምር ክሮም ፒሶቹ እንዴት እንደሚያምሩ ቮልስዋገን እንደዚህ ንጹህ ክሮም የትም አይታጣቅ። ቮልስዋገን እንደዚህ ንጹህ ክሮም ማለት ነው። እንዴት እንደምታምር ልነግራችሁ አልችልም። ይኸው የቸርኪ ኮርኪው እንዴት እንደሚያምር እግዚአብሔርና መሪው ስቲሪንግ ዊሉ አረ ወይኔ ይሄ መኪና አረ ሌላ ኪዝ ነው። እግዚአብሔርን አሁን ተነስታ እየሰራች ነው። ሚኒሞ ይሁት በመድኃኒዓለም ስም እንዴት አባቱ እንደሚያሻፍ እንዴት አባቱ ደስ እንደሚል ይኸውላችሁ። ከማነሷ ምን ሀፕን አደረገ መሰላችሁ? ይኸውላችሁ ከማነሷ በጣም ኮምፎርታብል ነች። ይሄ የድሮ ስፖንጂ አይነት ወንበር ነው። የድሮ ክላሲክ መኪኖች ላይ ያለ ስፖንጂ ወንበር አለ። ጣሪያው ይሄ ታን ነው፣ ስፖንጂ ወንበር ነው። እቺ በጣም ትመቻለች። ኢማጂን ሰንዴ ላይ እግዚአብሔርን ኢማጂን ሰንዴ እሁድ ላይ በቃ ፋሚሊ ይዛችሁ ምናምን ሚስት ልጅ ምናምን ካላችሁ ሚስትን እዚህ ጋር ደቅ ታረጋታለህ፣ እዚህ ጋር ጩጮቹን ደቅ ታረጋለህ ምናምን። ከዛ በኋላ ሉክ እቺኛዋን ስቲሪንግ ዊል እንደዚህ ምናምን ጨብጠሽ ምናምን የቦሌ መንገድ ላይ ምናምን ክሮስ እያረግሽ ነው አንቺ እያረግሽ ስቴጅ ምናምን ያለው ሲቹዌሽን ማለት ነው። ከዛ ደግሞ አላገባህም እንበል ችግር የለውም አታግባ፣ ማግባት ግዴታ አይደለም። ይሄ ነው ለሲንግሎች ኢማጂን ሰንዴ ላይ ማለት ነው። ሰንዴ ላይ ነጭ ቲሸርት የሚያምር ነጭ ቲሸርት ትለብሻለሽ፣ ነጭ ቁምጣሽን ታረጋለሽ፣ ረዘም ያለ ካልሲ፣ ነጭ ስሊፐር ታረጋለሽ ማለት ነው። ይሄ የክሮክስ አይነት ስታይል ያለው ወይ ደግሞ ይሄኛው ዝም ብሎ የሚገባው ነገር ማለት እሱን ታይቶ ነጭ ጫማ ሽፍን ጫማ ማርግ ያው እሁድ ነው በሚለው ነው። እሱን አርገሽ ምናምን ማለት ነው እግዚአብሔርና ለዚህ ደቅተ ያለሽ ምናምን። ከዛ በኋላ ልክ መሀል ቦሌ ላይ ሄድሽ የሆነ ስፓት ላይ ቡናሽን ጠጫለሽ ማለት ነው። እንደዚህ መኪና ውስጥ ደቅ ብለሽ ማለት መኪናን አሳጥበህ ጠዋት ከቤት ትወጣለህ፣ መኪናን ፏ አድርገህ ታሳጥባታለህ፣ አንተም ጫማ ትጠረጋለህ፣ ጸጉርን ትቆረጣለህ። ከዛ በኋላ ድራይቭ እያደረግሽ ምናምን ቦሌ ቆንጆ ምግብ ትበያለሽ። ከዛ በኋላ ቡናሽ ጋር you don't have to be ሀብታም እና ስፔንድ ብዙ ሚሊዮን ብር like to have classic like this የሆነ ቆንጆ ክላሲክ መኪና ይዘችን ለማድረግ ያን ያህል ገንዘብ አያስፈልግም። ገብቷል አይደል? the only thing you need is like እንደዚህ አይነት መኪና ኢማጂን። እቺ ቮልስዋገን ቢትል ነች። ቮልስዋገን ቢትል ኦን አድርገህ ገብቷል አይደል? በዚህ መኪና እግዚአብሔርን ይሄ መኪና ላይክ ማርኬት ላይ ስንት ብር ሊያወጣ ነው? በጣም ርካሽ ነው። ስለ ብዙ ብር አይደለም። ሜቢ ማደሱ ምናምን ከነከነኝ የነዳጅ ነገር ይከነከነኛል። ነዳጅ ጨረሰች ብዬ እኮ ነው። ብቻ ብዙ ብር ስፔንድ ማድረግ አይጠበቅባችሁም። አሁን ይሄን with like 200,000 300,000 ምናምን ታገኝታላችሁ። ያገባችሁ አይደል? ከዛ የተወሰነ ጸዳ ማድረጉ ብዙ ብር የሚወስድ አይደለም። እንደ ይዝቶ ከዛም በታች ደግሞ ታገኙ ትችላላችሁ። ሳንዴ ድራይቭ ነው፣ ውዱድ ነው የምትነዳው መኪና። ቀን በቀን እንደው አትልም። ገብቷል አይደል? ውዱድ የሚነዳ መኪና እኛ ያለም ሊያሳስብ አይገባም። ስለዚህ imagine like having car like this ኦን አድርገህ ምናምን ሳንዴ ላይ በጣም ፐርፌክት ሳንዴ ሲኖር እኔ እንደ እሁድ ሞዶ ቀን የለምና ኢማጂን እሁድ ቀን በቃ በዚች ኩልህን ጠብቀህ ረጋ ብለህ ካልማ ሆነህ ምናምን ወይ ደግሞ ማለት ነው እንደውም አሪፍ አይዲያ እሁድ ማለት ነው ጠዋት ትነሳለህ፣ ቻርጅ ትሄዳለህ። ገብቷል አይደል? እንዳልኩ ነጭ ቲሸርት፣ ነጭ ቁምጣና ነጭ ካልሲ በነጭ ጫማ የምታደርገው ገባ አይደል? ከዛ በኋላ በጠዋት ተነስተህ እቺ መኪናን ይዘሽ ማለት ተነስተሽ ምናምን ሙቅ ታደርጊያለሽ ምናምን። ከዛ ቻርጅ ትሄዳለህ። ቻርጅ ሄደህ ምናምን ፈጣሪን ሳምንቱን ስላስጨረስከኝ ተመስገን ትለዋለህ። ከዛ በኋላ ትወጣለህ። ከዛ ከቸርች ትወጫለሽ ምናምን። ከዛ በኋላ መኪናህን ላቢያጁ ትሰጣታለህ። ላቢያጁ ቆንጆ ላቢያጁ ዝም ብሎ ላቢያጁ ወስድ እንዳሰጥ ቆንጆ ላቢያጁ ትሰጥና ማለት ነው። ከዛ አንቺ የሆነ ኩል ስፓት ላይ ደቅ ብለህ ምናምን ቁርስን ትበላለህ። ቆንጆ ቀለል ያለ ቁርስ የማይረብሽ ቀለል ያለ ቁርስ ትበላለህ ማለት ነው። ጸዲ። ከዛ ቀለል ያለ ቁርስ ምርጥ ቁርስ ከበላሽ በኋላ ምናምን መኪናሽም ታጠፋ ብላ ታልቃለች። አንተ ቁርስህን በልተህ ጫማን ታስጠርጋለህ ምናምን ፏ ትላለህ ማለት ነው ሲቹዌሽኑ። ከዛ በኋላ ትወጫለሽ። ከዛ ትወጪና የት ትሄዳለህ? ነገሩኛ የት ነው የምትሄዱት? ያበደ ሲቹዌሽን። መኪናሽን ተቀበለሽ ጉዞ ወዴት ነው? ወደ መሀል ከተማ ቦሌ ነው የምትሄዱ። የትም አትሄድም፣ ቦሌ ነው የምትሄዱ። ይሄን ሁሉ ነገር ስታደርግ ቢያንስ ከቀኑ 5 ሰዓት ምናምን ይሆናል። 5 ሰዓት ላይ ያለች ፀሐይ እንዳትመስል ቆንጆ ፀሐይ፣ በቃ የሆነ መንፈስን የምታድስ ፀሐይ ነች።
በዛ ሰዓት ትሄዳለህ ምናምን ቦሌ የሆነ አሪፍ ስፖት ላይ ቺላክስ ታደርጋለህ። ከዛ ዋንስ እዛ ቺላክስ እያደረግሽ ምናምን ደግሞ ልክ 6 ሰዓት 7 ሰዓት ምናምን ሲሆን ምናምን ምሳህን ትበላለህ። ቆንጆ ነገር ቀዝቃዛ ነገር ጠጣለህ ምናምን። ዋንስ ቀዝቃዛ ነገርሽን ከጠጣሽ በኋላ ምናምን መኪናሽን ይዘሽ ቆንጆ ስፓት እንደዚህ አውትዶር ቪው ያለው ቆንጆ ስፓት ሂደህ ምናምን ደቅ ትላለህ። ላይፍን ኢንጆይ ማድረግ እናንተ ናችሁ እኮ ላይፍ የምታከብዱት። መብርሃንን ላይፍ እኮ ይውላችሁ እንደዚህ ነው መኖር ያለበት። በጣም ኩልን ጠብቀህ ጸድት ብለህ መኖር ትችላለህ እኮ ገብቶሃል ባለህ ነገር። እናንተ የግድ ሜባክ ካልሆነ ወይ መርሴዲስ ካልሆነ ወይ ደግሞ ሌላ ከባድ መኪና ካልሆነ ብለህ እኮ ግግም ማለት አያስፈልግም እኮ። በእንደዚህ አይነት በትንሽ ብር አፎርድ የሚደረጉ መኪኖች በእነሱ ራሱ ላይፍን ጠቅ ድረስ ኢንጆይ ማድረግ ትችላለህ። ገብቶሃል አይደለ? you just have to be በእንደዚህ አይነት መኪና ይሄ የክሊን መሆን አለብህ። ይሄ በቃ ፒውሪስት የሚባል አይነት የካርጋይ ስታይል ነው ሊኖር የሚገባው እንጂ በእንደዚህ አይነት ነገር እኮ ላይፍን ጥግ ድረስ ማሳመር ትችላለህ ብራዘር። ብቻ እንደዚህ ይሄን መኪና በእሑድ ቀን በእንደዚህ አይነት ላይፍ ስታይል አስቡት። ምርጥ አይደል? እግዚአብሔር ጣሊያኖች በዚህ ነበር የሚያስቀኑ። ላይፍን ጣሊያን ይኑራት ነው ይባላል። ጣሊያን ይኑራት መብርሃን በቃ። እና እቺ መኪና ማለት ከውጭ ስተዋት እንደ ማነሷ አይደለችም። ይኸውላችሁ ያላትን ስፔስ ላሳያችሁ። በጣም ከመኪናው የወደድኩት ነገር ዊንዶዋቸው ምናምን በጣም ትልቅ አይደለም ግን ማኔጀብል ነው። ጸዴ ነው። ገባችሁ አይደለ? ማኒላ ነች ይሄ መኪና። ኤሌክትሪካል ቢሆን እንዴት እንደሚደብር አስቡት። እቺ ግን ማኒላ ነች። ማኒላ እንደዚህ ታዞሪያለሽ ማለት። ይሄኛው ክሮምፒስ ለመክፈት ክሮምፒስ በጣም ጠንካራ የሚሰበር ነገር ሁሉ አይደለም። ስቲሪንግ ዊሉ የድሮ የክላሲክ ስቲሪንግ ዊል ነው። ፕላስ ደግሞ በደንብ ነው የተሰራው፣ ጽድት ተደርጎ የተሰራ ማለት። የመሪ ሎጎዋን ነው። ከዛ ጌጅ ክላስተሯ የራሱ የድሮ የቮልስዋገን አናሎግ ነው። እዚህ ጋር ስፒድ ፍሪ ከስተም ስሎ ጨምሮባታል። እቺኛዋ የፊውል ጌጅ ነች። ጀለሲ ሀብታም ነው አንተ ፊውል ምናምን ላይ ድረስ ነው የቀደው ከዛ በጣም የተንጓተተ ብዙ ኮተት የለውም። ገባችሁ አይደል? ክላሲክ መኪና እንደዚህ ነው። በጣም ዩኒክ ነው። ፕላስ ደግሞ በቂ ነገር ነው ያለው። እዚች ጋር እቺ የሲጋራ መለኮሻ ነች። ከዛ እቺኛዋ ሄድላይት አለች። እቺኛዋ አይ ቲንክ ዝናብ መጥረጊያ ምናምን መሰለችኝ። አሩን እቺኛዋ ምን እንደሆነች እዚህ ጋር አርፒኤም ጌጅ ተጨምሮላታል። ይሄ ባይኖረውም ችግር የለውም። ቁልፏ እዚህ ጋር አለ። እዛ ጋር ሴፍቲ ፈርስት ፋየር ኤክስቲንጉሸር አለ። እዩት እንዴት በሚያምር ሁኔታ እንደተሰራ። ይሄ ጣውላ ነው እንደምታዩት። ይሄው ፔዳሎቹ እንዴት ንጹህ እንደሆኑ ይሄው እንዴት ንጹህ እንደሆኑ ፔዳሎቹ። እዚህ ጋር ባስኬት አለ። ካፕ ሆልደር 2 ካፕ ሆልደር እዚህ ጋር ባስኬት። ከዛ በኋላ ያት ክላሲክ የሺፍቲንግ ነው ባለች። እዚህ ጋር የእጅ ፍሬንሽ እንደዚህ ጽድት ባለ ሁኔታ ነው። ይሄኛው ኢቭን ሞደርን ሲት ቢሆን በጣም ይደብር ነበር። ይሄኛው the older one the classic one የሚያምረው በቃ ያ ምርጥ ወንበር በቃ በጣም ስፖንጅ ነው። ይሄ ውስጡ ስፕሪንግ አለው። ስፕሪንግ ከዛ ስፖንጅ ምናምን ነገር ነውና በጣም ኮምፎርታብል ነው ከምላችሁ በላይ ማለት ነው። ከዛ በኋላ ዳሽቦርዱ ንጽህናውን ይዩት እንዴት እንደሚያምር። አሁን ደሞር በልኪ ሞር እያስጠላ ነው የመጣው። ይሄኛው ግን like ክሊን ነው ክሊን። ከዛ በኋላ ወደ ኋላ እንግባ። ወደ ኋላ ይዩት 2 ስፒከር አለ እዚህ ጋር የክላሲክ ጃዝ ከፍተሽ ቺላክስ ለማድረግ። ከዛ በኋላ እዚህ ጋር another ስፖንጂ እንትን አለ። በቃ that's the whole vibe ገባህ አይደል? ሲቹዌሽኑ እዚህ ሰቷል። እኔ የሆነ ነገር እንድትለኝ ይፈልጋሉ ይሄን መኪና አስመልክቶ። ይሄ ማስተርፒስ ነው ወጥቷል አይደል? ይሄ ደግሞ አሁን አይደለም የሚሰራው። አንድም ኢምፕሬስ ያደረገኝ ነገር እሱ ነው። ስትነግረኝ ቆይቷል። የመጀመሪያ ፕሮጀክት ነች። ላይክ እንደዚህ ከተሰራች ምን ያህል ጊዜ ሆኗል? ኮቪድ ማለት ነው። ኮቪድ ሳገኝ የተሰራ ነው። ኮቪድ ያ መጀመሪያ ምን ያህል ንጹህ እንደሆነ አይታ ምን ያህል ጸዴ እንደሆነ አይታ የኮቪድ ጊዜ ያላየኋት እቺ ነገር አለች። እቺ ዕቃ ማስቀመጫ ነች። ይወዛ ዕቃ ማስቀመጫ ራሱ አለ እና እኔ በጣም ዲቴይሎቹ እያንዳንዱ ዲቴይል እያየሁት ነበርና በጣም ዘግናኝ ዲቴይል ነው ያለው። በጣም ዘግናኝ እና ከዛ ደግሞ ምን ነበር ሞቲቭ ይቺን ነገር ለመስራት? ምንም ኮቪድ ነበር ስራ ፈታው። ስለዚህ ገዛዋትና ከዛም በኋላ በቃ ቤት ውስጥ ቀስ እየሰራኋት እንደ አጋጣሚ ሆኖ ባየር እጄ ላይ ነበረ። ስለዚህ ከሱ ጋር ዲስከስ አደረግንና የሚያስፈልጉትን እቃዎች እንዲያቀርብልኝ ተስማማን። ሊስት ሰጠሁት። አይ ቲንክ 6 ወር ከምናምን የፈጀችው ግን ያኔ ደግሞ 1 አመት ረፍት አድርገን ነበረ በሎክዳውን ምክንያት ማለት ነው። ስለዚህ ያ መጀመሪያ ተማሪም ስለነበርኩ ያኔ ያቺን ክፍተት አገኘው። በዚች መኪና ተነስቶ ነው ሌሎች ኦፖርቹኒቲዎች የከፈቱልኝ። so this is my first proof of concept። ከዚህ መኪና ጋር በጣም ፈታኝ ነገር ምን ነበር? በጣም የፈተነ ነገር ነው። የመጀመሪያ ሙሉ ኤሌክትሪክ ዝርጋታ የሰራሁት እቺ ነውና ይሄ ጋይደንስ ሳይኖረኝ ከኢንተርኔት እና በራሴ እውቀት ተነስቼ ነው ነገሮችን
ፊገር አውት ያደረኩትና የፈተነኛ የለም ግን ትልቅ ያገኘሁት ኤክስፒሪየንስ ምን ነው ኤሌክትሪክ ዋይሪንግ ሲስተሙ ሙሉ ሲዘረጋው ለወደፊት ሜንቴናብል እንዲሆን አስቤ አልነበረም ጥርት አድርጎ መስራቱን ነው እንጂ ሜንቴናቢሊቲን ታሳቢ አላደረኩም which is heat shrink ነበር የተጠቀምኩት ኮኔክሽኖቹ ዋይሪንጉ እንዳለ ሴኩር አድርጌ ነው የሰራሁት ግን ሜንቴን ላድርገው ስትል ወደ ኋላ ስትመለስ የሰራው ማፍረስ ሆነ ስለዚህ ደግሜ ደግሞ እንደ አዲስ መሀል ላይ ቆርጬ እንደ ተርሚናሎች ሁለት ነው ዋናው የሰራው ሲስተሙ ምክንያቱም አሁን እቺ መኪና የሌላትን ነገሮች ኢንተግሬት አድርጌያለሁ which is ሆም ብዬ ነው ድርብ ዲናሞ ያረኳት so that power እንዳታረግ ሳውንድ ሲስተሙ ኤልኢዲዎቹ የራስን ሪሌዎች ነው የተጠቀምኩት like በፋብሪካው መስመር በፋብሪካው መንገድ አይደለም ይሄድ ግቢ ከዚች መኪና ሜንቴን የምትደረግ ከሆነ እኔ ጋር ነው ተመልሳ እንድትመጣ ያደረኩት ምክንያቱም ይሄ ከነበረው ቴክኖሎጂ ጋር ሳይሆን currently ደግሞ ሜንቴን እንዲደረግ ታሳቢ ተደርጎ በሚል ኤሌክትሪሻኖች እንደውም አይተውት እንደ ሩኪ ነበር ያዩኝ ማለት ነው እንደዚህ አይሰራም ኮንቮልስ እንደ ፋብሪካ አድርገ ስራው አሉኝ እንደ ፋብሪካ ግን ያላረኩበት ምክንያት አንድ ምንድነው አዳዲስ እንትኖች ገጥሜባታል ሶ ገበያ ላይ አቬሌብል በሆነ እቃዎች ነው የሰራሁት ሶ ቻሌንጁ እሱ ነው ሌላ ፈረንጆቹ less is more ይላሉ እና እኔ ከሁሉ ደግሞ በጣም የወደድኩት ፓርት ምን መሰለ እዛ ጌጅ ክለስተሩ አካባቢ ዩ ኪፕ ኢት በጣም ኤክስትሪምሊ ክሊን ምንም ኮተት ሳይበዛበት እዚች መኪና ላይ ያለ ፊቸር ሌላ ቮልስ ላይ የሌለ ማለት ነው እንዴት ፊገር አውት አድርጌ እንደሰራሁት እኔም አንዳንዴ አላቅም ግን ቮልስ ላይ ዋይፐሩ እራሱ አይመልስም ሶ ይሄ ኦኬ ራሱ ይመልሰዋል ይሄን ራሱ ባጠፋበት ነበር የሚቆመው ሌሎች ቮልሶች ታበረዋለህ ስታጠፋው እንትን አይልም እዛው ጋር ይቆማል እቺ ግን ይሄንን ፊገር አውት ራሱ ሳረግ ለካስ አንዳንዴ ሆም ብሎ ክፍት የሚታዋቸው ተርሚናሎች አሉ ይሄ ኦፕሽን እንዲደረግና በፊት የነበረው ስዊች የራሱ አልነበረም ራሱ ላይ የነበረው ሞተር አልነበረም ስለዚህ እሱን እንግዲህ ማኑዋሎቹን አንብቤ እንትን አልኩኝ ሌላ አላርም ሲስተም ሴንትራል ሎክ ሲስተም ፕላስ ደግሞ እኔ ልጠይቅ የምፈልገው ነገር በእኛ ሀገር ትልቅ ችግር አለ ምረው ሜንቶር አሁን እኛ አትሊስት ያን ነገር እያስተካከሉ ነው አንተ እኔ ሜንቶር እያረከኝ ነው ምናምን ግን አንተ በምትሰራበት ሰዓት በእርግጠኝነት ሜንቶር ነበረ ለማለት ይከብዳል ቢሳይድ ዩቲዩብ እና ማን ነው ሁጋይጁ ላይክ ይሄንን ነገር ፐርፌክትሊ በዚህ መልኩ እንድትሰራው ማን ነው ሁጋይጁ ስለ እንደ መሰለ እንትና ብዬ ስፔሲፊክ ምሰጠው የለም ግን ቮልክስዋገን ጋራጅ ውስጥ ያሉ ሰዎች እንዳላግዘውኝ ማለትም ከአንዱ ጋር የምታገኘው እውቀት ሌላኛው ጋር ሄደ ስትጠይቀው ትክክል ነው አይደለም የሚለው ደግሞ ኮንፈርሜሽን ታገኛለህ ሶ ይሄ የሚሰራበት መንገድ ልክ ነው ብሎ ሶስት ተመሳሳይ ክሊን አንሰር ካገኘው ትክክል ነው ስለዚህ እንትና ብዬ ስፔሲፊክሊ መጣራው ሰው የለም ግን አሁን ለምሳሌ ጋራጆች እነ ካሌብ እነ ሰለሞን እነ ጋሻ ለማየው እና እነዚህ ነባር ሰዎች አሉና ይሄን እኮ በዚህ መንገድ ብትሰራው ማለት a bunch of collective advice መጨረሻ ላይ አንድ ሪዛልት እንዲያመጣ ስላደረጉ ሁሉ ብዙ ሰው አግዞኛል ይሄ ሜንተርሺፕ የሚለው ስፔሲፊክ ሰው ሳይሆን ሁሉም ሰው የራሱ ተሰጥኦና እውቀት አለው ሶ እሱን ኮምባይን በማድረግ እኔም እንግዲህ ፋይበር ግላስን ስትሰራ እኔ ፐርሰናሊ ማቃቸው አንተ መኪኖች አሉ ሶ ስፔሲፊክሊ የሆነች BMW ያለች እሷን አውቃታለሁ እና እቺን አወኳት ከዛ ነው የተወሰኑ ቮልክስዋገኖች ምናምን አሉ ሳንዴ ድራይቭ ላይ ላይክ በጣም አሪፍ ሙድ ላይ ሆነ ሳንዴ ብትነቃ እሁድ ቀን በጣም ባሪፍ ሙድ ብትነቃ ላይክ ሩቲን እንዴት ነው የሚሆነውና የትኛው መኪና ይዘህ የምትወጣው ከቤት እንደ ቀኑ አሁን ለምሳሌ እሁድ ቀን አሁን ለምሳሌ ቺልድ ነገር ከሆነ እሁድ ቀን አሪፍ ሙድ ላይ ነው የተነሳው ኦብቪየስሊ ፓንዳ ነች ምክንያቱም በቃ እንደ ልቤ ነው እሷ መኪና ማኒፑሌት ማድረግ ነው ጭስ ማውጫት ከፍታለህ ትዘጋለህ የሆነ በቃ አትጨነቅም ሪላያብል ነች ግን ቮልሶቹም አሉ አሁን ኃይል ያለች እቺ ያለች ቲንጉ ፀሐይ መሆን አለበት ፀሐይም ባይሆን ይሻላል ጣራ ክፍቱ በጣም ፀሐይ ሲሆን ይከብዳል እንዴ መላጣ እኮ ነኝ
ኮፍያ ቫዝሊን ምናምን የጣራ ክፍት መኪና የምትነዱ ሰዎች ታውቃላችሁ ያለውን እንትን ሪኳየርመንቶች ጃኬት አሪፍ ዊንድ ብሬከር ጃኬት ይፈልጋል ኮፍያ ቫዝሊን እንዴ ንፋስ ምናምን ነገር ማለት ነው መነጽር ከዛው ይንት ይወሰናሽ ጣራ ክፍት የምትነዱ መኪኖች ታውቃላችሁ ያለውን ነገር ግን አሁን አሪፍ ደመናማ ቀን ሲሆን ደግሞ ዊቲንጉ ደግሞ ራሱ የቻለ ቫይብ አለ ከዛ ባለፈ ደግሞ እኔ አሁን ሳንዴ ድራይቭ የሆነ ፓርት ደስ የሚለኝ ምንድን ነው ከክላይንቶቼ ጋር ጥሩ ኮኔክሽን እና ሪሌሽንሺፕ ስላለኝ ኢቨን መኪናቸውን ቴስት እንዳደርግላቸው ይፈልጋሉ እና ኢትስ ኤቭሪ ታይም ዲፍረንት ካር መሆኑም ራሱ ይሄ በአሪፍ ሙድም እንኳን ብነሳ ነገ ይሄን መኪና ልነዳ ነው ብዬ ራሱ ስተኛ አሪፍ ነው አሁን መርሴዲሶች አሉ በቃ እነዚህ ሰዎች አምነው ይሰጡሃል ቢካዝ በእኔ በኩል ማለቅ የሚችሉ ነገሮች ስላሉ ማለት ነው ግን ይሄኛው መኪና ብዬ ስፔሲፊክሊ በቃ ዩር ቤስት የውድ ሩቲን ውድ ቀን ባሪፍ ከተነሳ ዩር ቤስት ሩቲን ምንድነው ሊሆን የሚችለው አሁን እንግዲህ like closed group ነው ግን እሁድ ኢሞሌጋ ክላሲክ መኪኖች ይሰባሰባሉ እና እዛ ጋር ማለት ነው the youngest ያለው እዛ ጋር እኔ ነኝ ኤክሰፕት የባለቤቶቹ ልጆች ከሌሉ በስተቀር ማለት ነው ስለዚህ እዛ ጋር የምታገኘው ይሄ ኤክስፒሪየንስ እና ሂስትሪ አብሶ እና ከሰው ጋር የምትግባባበት መንገድ በጣም ፖዚቲቭ የሆነ ኢንቫይሮንመንት ነውና ግን ማንንም ሰው ደግሞ አያቃርቡ ታዲያ የሆነ አንተና ጀማህ ቁጭ ብለህ እንትን ስትል ገብቷል አዲስ ሰው ሲቀላቀልህ ገና ትንሽ ትረስት እንትን አለና ግን አሁን እሁድ ዋትስ ማይ ፐርፌክት ሩቲን ብትለኝ ከተነሳለህ ከቤተሰብ ጋር ቁርስ ትበላለህ ከዛም በኋላ አሪፍ ፋሚሊ ታይም ካሳለፍክ በኋላ ወጣ ትላለህ ወደ 4 ሰዓት 5 ሰዓት ላይ ሻይ ቡና ምናምን ትጠጣለህ እስከ 6 7 ሰዓት ምናምን አዲስ ሰዎች ይመጣሉ እንትን ይላሉ ግን ሁሉም ኤልደርሊ የሆኑ ሰዎች ናቸውና ብዙ ኤክስፒሪየንስ እና ብዙ ኮኔክሽን እዚህ ጋር ዴቨሎፕ ታደርጋለህ ከዛ ባለፈ እዚህ ሁሉም ሰው 7 ሰዓት ይለያያል ከዛም በኋላ ትንሽ ረፈድፈድ ታደርጋለህ ክሩዝ ታደርጋለህ ፀሐይ ሳይከር ምናምን አሪፍ ቦታ ትገባና አሪፍ ምሳ ቁምሳን ማለት ምሳና እራት ብራንች ለጠዋት ነው ኦኬ ምሳና እራት ምሳ መክሰስ ወደ 8 ሰዓት 9 ሰዓት ላይ ነገር ደግሞ አሪፍ ነገር ትበላና እዛው አንድ ሁለት እያልክ ደግሞ ከጓደኞች ጋር ሳይመሻሽ ዘቅ አንድ ሰዓት ላይ አንድ ሰዓት ነው ልክ ጨለምለም እንዳለ ወቅት ወጣለህ ወክ ወጥተህ ደግሞ ከዛም በኋላ ትንሽዬ ኢንቫይሮንመንቱን ኢንጆይ ታደርግና ቀዝቀዝ ሲል ወደ 2 3 ሰዓት ላይ ራትህን በልተህ ደግሞ ወደ ቤትህ ማለት ነው ከዛም ሰኞን ትጀምራለህ ደግሞ ቀን መቼ ነው ከሳምንቱ በፊት እሁድ ነበር ግን በፊት የነበረኝ ሩቲን ምንድነው እሁድ ቀን መጣና እዚህ በቃ ከራሴ ጋር ብዙ ጊዜ አሳልፋለሁ እዛ ሰርክል ውስጥ አልቀላቀል አሁንም ቢሆን እሁድ ነው ግን ከዛ በፊት ደግሞ ሰኞ እሁድን ሰራና ሰኞ አርፋለሁ ኦኬ ስለዚህ ይሄ ማለት የዛሬ 3-4 አመት በፊት ነው ግን አሁን እሁድ one of those days በቃ እረፍት ታደርጋለህ ሰኞን በመኪና ገለጸው which መኪና ነበር የሚመስለው ሰኞ ምን መኪና ነው ጣጣ እየሰጠኝ ያለው አሁን ሰኞ ጣጣ ነው ሰላማዊ ትጀምራለህ ሙሉ ሳምንትን ሰኞ ፕላን አድርገህ እስከ ሐሙስ ኤክሲኪዩት ማስደረግ አለብህ ሐሙስ ሲደርስ ደግሞ ለቅዳሜ መዘጋጀት አለብህ ስለዚህ BMW ነው ወይ ሲትሬን ልበለው BMW ብዬ አልጀምረውም ግን በመኪና ሰኞን በመኪና መተርጎም ትንሽ ይከብዳል ግን ያፍተኒ አንድ መኪና ይሄ መኪና ሰኞ ማለት ላይ እንደ ይሄ መኪና ነው ብሎ BMW ነው ከራሴ መኪኖች ውስጥ የኔ BMW በስትክክል ምን ላድርገው ይሄን መኪና ብለህ ትነሳለህ ማሪው ልክ ነው ሀሳብ ይለቅብና ዛሬ ይሄንን ብገልኮትና ቀለም የሆነ ማጠብቀው ቻሌንጅ ይመጣባል ግን እስቲ እንግዲህ ተመስገን ነው ያው በየቀኑ መኖራችንም ኤቭሪዴይ መነሳትም ራሱ ኢትስ አ ብሌሲንግ የመጨረሻ ጥያቄ ወደፊት በገዛው የምትለው ክላሲክ መኪና ፖርሼ 911 963 ግድግዳ ላይ ስየዋለሁ እንጨርሰዋለን እንግዲህ ኦኬ ፖርሼ ነው አርዛጋል አኳ ስለዚህ ያ እኔ አሁን ኢን ላይፍ ማቸስ አቺቭመንቶች አሉ ፋሚሊ ምናምን እንደተጠበቀ ሆኖ ግን ፖርሼ ኦን ያረኩለት የወለድኩ ያህል እንደሚሰማኝ ነው 100% ደግሞ የለም ያገ ብዙ የለም ቦክስተር አንድ አይቻሉ ቦክስተር አለ አንድ ካየኖች ምናምን አሉ ካየንማ እሱ ኮመን ሆኗል ግን 1980s አይ ነው 1980s ያለ ፖርሼ 911 963 ምናምን ያኔ እኮ the best era አይ ፖርሼ ለኔ it's አንድን ነገር በቃ አርት ብለህ የምትይዘው መኪና ነው ጀነራሊ ማለት ነው ስቴክኒካሊ ቮልክስዋገን
ቴክኒክሊ እኔ ቮልክስዋገን ላይ ኦብሰስድ አይደለሁም፣ ግን በቃ እንዴት ነው something that you're good at በቃ በዛ ጀመርኩና my level of attention to detail currently ካሉት ሰዎች ትንሽ ወጣ አለ። ሶ ለቮልስ ብቻ አይደለም ለማንኛውም መኪና attention to detail በጣም ማተር ያደርጋል። ግን ቮልስ ጋር ለምንድነው ሴትል ያደረከው ብትለኝ እቃቸው በጣም available ነበር። አሁን እየጠፉ ነው፣ ግን እቃቸው በጣም available ነው። ብዙም ነገር ደግሞ ኮምፕሊኬትድ የሆነ ሲስተም የላቸውም። ኢንጂነሪንጋቸውም ትንሽ የሜካኒካል ባክግራውንድ ካለ አይተኸው አንደርስታንድ ብታደርገው ነገር ነውና ይሄ በቃ ቮልክስዋገን ሲባል ኢትስ ፒፕልስ ካር ባይ ዴፊኒሽን እና የምር አስበው ሲሰሩት አሃ ይሄ ነገር በዚህ መንገድ ይሰራ ሲባል ኤኒዋን አንደርስታንድ እንዲያደርገውና ኤኒዋን ሜንቴን እንዲያደርገው ታስበው ነው የተሰራውና ኢትስ አ ቬሪ ሲምፕል እና ኢንትሪጊንግ የሆነ ኢንጂነሪንግ ነው ያላቸው እና በዛ ሌቭል አውት ኦፍ ኔግሊጀንስ ነው እነዚህ መኪኖች እየተጎዱና እንትን የተባሉ እየተናቁ የመጡት እንጂ ምንም ባህሪያቸውን ላወቀ ሰው እኔ እንደውም ልክ መጀመሪያ አካባቢ ቮልስ ነው ነገር ሰርቼ ይዣቸው ስወጣ ትልልቅ ሰዎች ኮሮላ ምናምን ደህና መኪና የያዙ ሰዎች ቀይረን ይላሉ። ምክንያቱም ቫልዩንና ላይክ እንትኑን ምንድነው ጥራቱን አይተው ማለት ነው። እዚህ ሁሉም መኪና በዚህ ሌቭል ነው መሰራት ያለበት። ወደፊት ክላሲክ መኪና ኦን ማድረግ የሚፈልግ በየትኛው ሜርሜ ክልል ያለ ሰው በየትኛው ሜርሜ ክልል ይሆናል ብቻ ክላሲክ መኪና ኦን ማድረግ የሚፈልግ ሰው ካለ አንተ ሲንስ ቤዝድ ኦን ዩር ኤክስፒሪየንስ ምናምን ምንድነው ሪከመንድ የምታደርጋቸው? አውቃችሁ ግቡበት የምትለው ነው? አውጣችሁ ግቡበት ከምትጠብቁት በላይ ታይም ይፈጃል፣ ኤነርጂ ድሬን ያደርጋል። it's not going to be cheap especially ይሄ በምታስቡበት በኢንተርኔት አትታለሉ። ኢንተርኔት ላይ የምታዩት ነገር ኢቭን አንተ አሁን ፋይበር ግላስ ስትሰራ የአንድ ሰዓት ቪዲዮ ነው፣ ግን 3-4 ቀን ስንት አይነት ነገሮች አሳልፈሃል። ሶ ኢንተርኔት ላይ የሚታዩ ነገሮች በብዛት ቪው ለማግኘት በለው ኦር ሲምፕሊፋይ ለማድረግ በለው ኦር የተለያዩ አጀንዳዎች አሉት ኢንተርኔት ላይ የሆነ ነገር ሲለቀቅ። ስትሪክትሊ ፎር ቲቺንግ ፐርፐስም የሚለቀቁ ነገሮች አሉ፣ ግን ሌላ ምን አለ የሀገራችንም ሲቹዌሽን ኮንሲደር መደረግ አለበት። አሁን ለምሳሌ እኔ እናንተ ፋይበር ግላስ ሬዝን እና ሃርድነር ሚክስ ስናደርግ ኦንላይን የምታገኘው ኢንፎርሜሽን እና እዚህ ኢምፕሊመንት የምታደርገው ቴክኒክ ይለያያል። ሶ እነዚህን ነገሮች እያጠፋችሁ ብትማሩም ችግር የለውም፣ ግን ዶንት ሜክ ኤክስፔንሲቭ የሆኑ ሚስቴኮች። ሶ በተቻለ መጠን ከብዙ ሰዎችም ጋር ተማከሩ። መጀመሪያ ትማከራላችሁ፣ ግን ዶንት ሌት ኤኒዋን ቴክ ዩ ዳውንም ደግሞ አሁን እቺ መኪና ባለቤት ቢዝነስ አናሊስት ነው፣ ዝም ብዬ ላጫውታችሁና ዋና ሶ ምን አይነት አድቫይስ ነው የሰጠኝ? በየሀገሩ ኢንቨስት ይደረጋል፣ ከዛም በኋላ ይሄ ነገር ሪተርኑ እንዴት ነው እና የኛ ሀገር ትሬንድ ብሎ የነገረኝ ምንድነው ኤቭሪቲንግ በ3 አባዙት። ሶ አንድን ቢዝነስ ራን ስታደርጉ 3 ፋክተሮች አሉ፣ ታይም፣ በጀት እና ስኮፕ አለ። ታይም ኢዝ ጊዜ ኦብቪየስሊ፣ በጀት የሚመደብለት ገንዘብ ነው፣ ስኮፕ ደግሞ የስራው ስፋት። ሶ እቺ መኪና ቀለም ትሰራ ከተባለ ቀለም መቀባቱ ብቻ አንድ ስራ ተብሎ ነው ኮንሲደር የሚደረገው። ቀለም ሲቀባ ምን ስቴፕ ይወሰዳል የሚለው እየሰፋ ይመጣል እና 3ቱን ኮንሲደር ሲደረጉ ያቀዳችሁትን በ3 አባዙት ነው አይደል? ሶ 1 ወር ይፈጃል ካልክ 3 ወር እና አንቺ መኪና 2 ወር ፈጃለሁ 2 ወር ትፈጃለች ብዬ ነው ዲሊቨር አረጋለሁ ብዬ ቃል የገባሁት። የደረሰችልኝ ግን በ6 ወር ነው። በጀቱም እንደዛው 100,000 ካልክ 300,000 ድረስ ሊሄድብ ይችላል። ስኮፑም ደግሞ እቺ እኮ የ2 ሳምንት ስራ እንደዚህ አይነት 2 ሰው ነው የሚያስፈልገው የምትል ከሆነ 6 ሰው ሊያስፈልግ ይችላል። ሶ እንደዚህ አይነት ፋክተሮች አሉ። የሀገራችን ሲቹዌሽን ኮንሲደር ይደረግ ሲባል ፍሮም ዘ ፕሮፌሽናል አስፔክት የተሰጠኝ ምክር ነው ይሄ። እኔ አዋቂ ሆኜ ሳይሆን የምር እዛ ላይ በደንብ ተሰማርቶ ኢን ሚሊየንስ ኢንቨስት የሚያደርግ ቢዝነስ አናሊስት የሆነ ግለሰብ የእናንተ አገር ትሬንድ እንደዚህ ነው ያለው እና ፕራይስም ስታወጣ ወደፊትም ቢዝነስ ስትጀምር አንድ ፕራይስ ካሰብክ፣ አንድ ታይም ሬንጅህን ካሰብክ እና የስራውን ስኮፕ ደግሞ ካወቅከው በ3 አባዛው ሶ ዳት ክላይንትህም አንተም ዲስአፖይንትድ አትሆንም የሚለውን ምክር ሰጥቶኛል። እና 3ቱ ነገር በጣም ኢንቱ ኮንሲደሬሽን መግባት አለባቸው። እሱ ነው የመጀመሪያ ከስተመር የመከረኝ እንትን ነው የሚል አሁን ሚር ይችላል ቡልቡላ ፈርስት ቪዲዮ አይታችሁታል ብዬ አስባለሁ። ስለዚህ this is the next part። ሶ በዛሬ ቪዲዮአችን የሚሆነው ባለፈው ባያችሁት መሰረት ፎም የተወሰነ ሞልተን ከዛ በኋላ ዋይድ ቦዲውን ሰርተን አንዴ ማይክ ላስገባው ዋይድ ቦዲ የተወሰነ ሰርተን ምናምን ነበር ያቆመው። ሶ በዛሬ ቪዲዮአችን የሚሆነው ዋይድ ቦዲው ቦታው ላይ ስቲል እንዲሆንና እኛ ሞኒተር ማድረግ እንድንቆጣጠር እዛው ላይ አጠንክሮ የሚይዙልንም በብረትና በብሎን እና የሰራናቸው ሞዲፊክ የሆኑ እንትኖች አሉ። ሶ እነሱን ቦታ አሳይን አድርገን ድሪል አድርገን እነሱን እናስገባለን። እነሱን ቴስት እናደርጋለን። ዋንስ እነሱን አፕሩቭ ካደረግን በኋላ እነሱ ባሉበት
ሪጅድ እንዲሆን ባሉበት እንትን እናለብሳቸዋለን፣ ፋይበር እናለብሳቸዋለን ማለት ነው። እንዳት ኬዝ ጠንካራ ይሆናሉ። ዋንስ ያን እርግጠኛ ከሆንም በኋላ ወደ ፎም ማልበስ እንገባለን ማለት ነው። ስለዚህ ዛሬ ቪዲዮችን እንደዚህ የሚሆነው። እስከ ቪዲዮችን መጨረሻ ድረስ አብራችሁን ቆዩ። ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ዋጓ ያለው ሲቹዌሽን እዚህ ጋር እንደምታዩት ነው። እነዚህ ብሎኖች ናቸው። ብሎን ለሚሾዩ በዚህ ላሳያችሁ። ብሎን ተበይዶ ከላሜራ ጋር ማለት ነው። ሄዱ 10 ቁጥር ነች። እሺ ዳዷ ምናምን አለች፣ አክቲቭ ነች ዳዷ። ከዛ እንደምታዩት ላሜራ ከላዩ ላይ ተበይዶ ነው እና ፐርፐዝ ምንድን ነው? እዚህ ዋይድ ቦዲ ላይ ይችኛዋ እንደዚህ ትገባለች። ገብታ ስቲል አርጋ ትይዟለች ማለት ነው። ከውስጥ በኩል ይታሰራል ማለት ነው። ፕላኑ እሱ ነው። በአራቱም ዳይሬክሽን እሱን ካደረገን በኋላ ጸድ ይሆናል ማለት ነው። ስለዚህ የፊት ለፊቱ ፎም ደግሞ በምታዩት መልኩ እንደዚህ ባምፐሩ እንደዚህ ሰርቷል። ደርቋል። ይሄው በምታዩት መልኩ በአስተማማኝ ሁኔታ ደርቋል። የፎም ቴክስቸር እንደዚህ ነገር ትንሽ ቶክሲክ ነው ይባላል፣ ግን አሩ ነው እንደምታዩት ደስ ይላል። ብቻ ፎም አዳዲስ ገዝተናል። ኦቨርኦል ግን ይችኛዋን ሼፕ ማድረግ ነው። ግን ይህኛውን ትንሽ ቆይቼ ሼፕ ላደርገው ወሰንኩኝ። አሁን ትንሽ ፓራሊሲስ ያዘኝ እና እዚህ ጋር እንዳላበላሽው ብዬ ሌላውን እርግጠኛ ከሆንኩ በኋላ ደበርበታለሁ ብዬ ነው። አሁን ግን እነዚህ ነገሮች አታች እንዲሆኑ እናደርጋለን። እዚህ ጋር ድሪላችን አዘጋጅተናል። አሁን ዩዚንግ ዳ ድሪል ቦታ እየለካን መቁረጥ ነው ማለት ነው። ቲንጊዝ አሁን እንዴት መሰላችሁ እዚህ ጋር ያለው ሲቹዌሽን እየተፈጠረ ያለው እዚህ ጋር የምታዩት ከዚህ ጀምሮ ወደዚህ ያለው ፓርት ከባምፐሩ ጋር ከዚህ ጋር አብሮ የሚነሳ ነው። ባምፐሩ ሲፈታ አብሮ እንዲፈታ ነው የምናደርገው። ስለዚህ እዚህ አካባቢ መቆረጡ ስለማይቀር ይሄ ብቻውን 2 ቦልት ይፈልጋል። ከዛ ወደዛ ያለው ደግሞ 3 ቦልት ማለት ነው። ስለዚህ በዚህ ጋር 5 በዛ ጋር 5 ነው። ከፊትም እንደዚህ ከፊት ለፊት ተቆራጭ ፓርት አለው። ለተቆራጩ ወይ 2 ፒስ ምናምን ብንሰጣው 3 ወደዚህ 3 ወደዛ 5 ማለት ነው። አጠቃላይ 20 ያስፈልገናል። እዚህ ጋር ኦልሞስት 24 አካባቢ ስላለን ትርፍም አለን። ለባምፐሩ የተወሰነውን እንጠቀማለን። ስለዚህ መጀመሪያ እዚህ ወደ ዳር አካባቢ ዝም ብለን አንድ እዚህ አካባቢ በደንብ ጠጋ ብለን እዚህ አካባቢ አንድ ድሪል ብናደርግ ከዛ እዚህ ጋር ደግሞ መልሶ ወደ ጫፍ ተጠግተን አንድ እዚህ ጋር ድሪል ብናደርግ ከዚህ መልስ ያለው ይሄኛው አሪፍ ይይዝልናል ማለት ነው። ትንሽ እናስጠጋት መሰለው ወደዚህ አይደል? እዚህ አካባቢ ብናደርገው ይሄኛው ብቻውን ስቲል ያደርጋል። ከዛ እንዳያችሁት በዚህኛው ሳይድ ደግሞ ከዚህ ተቆራጭ ወደዚህ ለብቻው ስለሚሆን እዚህ አካባቢ እንደዚህ ጋር ብንይዝ ከዛ በኋላ የዚህ ተቃራኒ ሳይዱ እዚህ አካባቢ ሌላ ብንይዝ በሁለቱ ኢን ቢትዊን ኢን ዘ ሚድል እዚህ አካባቢ አንድ ያዝም ማለት ነው። አጠቃላይ 5ቱን እንትኖች አግኝተናል ማለት ነው። ይህንን ራሱን ወደ ሴም ፕሪንሲፕል ለዛም እንጠቀማለን፣ ለአራቱም ሳይድ እንጠቀማለን ማለት ነው። ድሪል አድርጌ ስለማላቅ እሱ ነው ድሪል የሚያደርግልኝ። እስኪ እንየው። ፕሌስመንትን ታመቻቻለህ። አሁን ለምሳሌ እዚህ ጋር ነው አይደል ሴንተር የምትፈልገው። እሺ ሴንተርን በደንብ ከያዝክ በኋላ ስቴብል ሃንድስ መጀመሪያ ኦኬ ፑል ታደርጋለህ አይደል? እዚህ ጋር ድሪል ቤትህ መቼም አይሰጥም። ኦኬ ስለዚህ ገባ ትላለህ። you just use more force ማለት ነው። አይሞነጫጨርም ማለት ነው። ዋጓ ጸድ ኤክስፒሪየንስ አመቢ ኔክስት እናረጋለን። አሁን ማይኬን እዚህ ጋር እናረጋትን ነው። ሰከንድ ባየሁት በተማርኩት መሰረት ምን እናረጋለን? መጀመሪያ ፑንታ ነው የምናደርገው ነው። ስለዚህ ስቴብል ሃንድስ ሴንተሯን ከዛ አሪፍ አሁን ፑንታ አድርጓል። ስለዚህ ኔክስት መግፋት ነው ዋና ቲንካ አይሷ ካርትቦርዱ ነው ያዘኝ። በቃ ለምን ነው የማይገባው? አይ ገብቷል። አክቹሊ ከሰር እንትን ወላ ቦዲ ፍሬሙ ስላለ አይ ገብቷል አልፏል።
ከውስጥ ፍሬሙ ነው ያለው። ኤግዛክት ባምፐሩ የሚይዘው ስላለ እሱ ላይ ፕሌቱን አሳርፈን አይደል ወደዛ ሶ በዛኛው ሳይድ ሁለቱን እንትኖች ወስደናል። ሶ እዚህ ጋር ደግሞ በዚህኛው በኩል ያሉትን የመጀመሪያውን እንጀምር። አሁን ብረቱ ላይ ስለሆነ ነው እንደዚህ እየጮህ ያለው። አልፏል አይ ቲንክ አሁን በሰርድ ነው አይ ቲንክ ነው አራተኛውን ቀዳዳ እንበሳለን ማለት ነው። ኦኬ አሁን እንታርገናል። ሰምጣለች። አይ ቲንክ እንትኑ ሲነካው መሰለኝ የሚመለሰው ቦዲው እሱማ ይሆናል። ግን ከቦዲው ቀጥሎ ራሱ የሆነ አይነት ፍሬም አለ መሰለኝ ቀጭን ስለሆነች። እስኪ ሜቢ ከውስጥ በኩል ምንም ሆል የለ። የላይኛውን ላሜራ ነው በስቶ የሚሄደው። አሁን እዚህ ጋር ሚስቴክ ዊ ሜድ ስናር ሚስቴክ አክቹዋሊ ግን ቲንግ እንዴት መሰለሽ የላይኛው ላሜራው አለ አይደል? ላሜራውን በስቶ ነው የሚያቆመው። ከውስጥ በኩል ብረት አለ፣ ሶሊድ ብረት። እሱን አይበሳው። ኦኬ ሶ ፎር ቀዳዳ በጣም ጸድ። ሶ አሁን ባለኝ ኢንፎርሜሽን ላይክ የላይኛውን ላሜራውን እና ፋይበሩን በስተነዋል። ስለዚህ አሁን this is the middle አሁን የመጨረሻ እዚህ አካባቢ አንድ እንበሳለን። where's the marker yes ዋጓን which one of the two እዚህኛው ይሻላል የከፍ ያለው እሺ ሰው the last one በዚህኛው በኩል ዋው ተረስቶ በቃ አለቀ ጨረስኩ። ሜታል ቤቱን ነው የሚቀረው። ባያችሁት መልኩ የአራቱንም ሳይድ ፈተን ጨርሰናል። እዚህ ጋር አንድ አጋዥ ኃይል አለ። የሜሲ ደጋ ዘንድሮ እንትና ነች የምትበላው፣ አርጀንቲና ነች የምትበላው ዘንድሮ። ያው 10 ቁጥር ሜሲ እና እዚህ ጋር አጋዥ ኃይል ታናሽ ወንድሜ ያለች እሷ ነች ዛሬ አሲስት የምታደርገው። እቃ ታቀብላለች፣ ትላላካለች፣ መኪና ሀሳብ ታመጣለች ምናምን። ብቻ እንደዛ ነው ባለው አየር እንደዛ እያደረግን ነው። ሶ አሁን the next part የሚቀረን አሁን ሆሎቹን ሰፋ አድርገን እዛ ጋር ከዛ እዚህ ጋር ምናምን ሰፋ አድርገን ነው ሆሎቹን። ከዛ በኋላ እነዚህን ፒሶች እንትን እንላቸዋለን እናስገባቸዋለን። ከዛ ካስገባን በኋላ ያው እነሱ በዛ ስቲል አድርገው ከያዙልን በኋላ እዚህ ጋር ፋይበር እንደርባለን ማለት ነው። ሶ ዳስ ገነ ቢ ዘ ኪዝ። ከዛ የፎም ነው የምንደርበው። ፎም ኦልሬዲ ገዝተናል። ፎም ኦልሬዲ እዚህ ያለ አፌ ተንተባተበ። ስለዚህ ከምላችሁ በላይ በጣም አድክም ስራ ነው። የሆነ ባንዲ ልቅ የሚል ነገር አንዳንዴ አሪፍ ነው። ባንዲ ሰርታችሁት ባንዲ የሚያልቅ ነገር አሪፍ ነው። ይህ ግን ግራጁዋሊ የሆነ ነገር ታደርጋላችሁ። ከዛ በኋላ ይድረቅ ይባላል። ሁሉም ነገር መድረቅ አለበት። ፎሙ መድረቅ አለበት፣ ፋይበሩ መድረቅ አለበት፣ ኤቭሪቲንግ ማለት እሱ ትንሽ ትዕግስታችሁ ይፈታተናል። ጊዜያችሁን ይወስዳል፣ ኢነርጂያችሁን ይገላል። የሆነ ነገር አድርጋችሁ ስራ መስራታችሁን ቁጭ ብላችሁ መጠበቅ አለባችሁ። እሱ ፓርት ትንሽ አዝግ ነው። ከዛ ውጭ ግን ኢንድ ፕሮዳክቱ በጣም ጸዴ እንደሚሆን አልጠራጠርም። ስለዚህ እስኪ ወደ ቀጣይ ፕሮግረስ እንግባ። ደግሞ እየተጠቀምን ያለው ፕሪንሲፕል ፋይበሩ ራሱ ቦታው ላይ ሆልድ ማድረግ ስላለበት የሆነ አይነት ስትሪንግ ስለሚያስፈልገው ምን አረግን መሰላችሁ? ልክ እዚህ ጋር በምታዩት መልኩ እንደዚህ አይነት በላሜራ የተበየዱ 10 ቁጥር ብሎኖች ናቸው። እነዚህ ያው ብሎኖች ናቸው 10 ቁጥር በላሜራ የተበየዱ። ስለዚህ እነዚህን ሆሎቹ ላይ እንደዚህ እናስገባቸዋለን። ከዛ እነዚህን ስንቀጠቅጣቸው ቀጥቅጠን በእነዚህ ቀጭን ላሜራ ስለሆነ ይሄ የዚህን ሼፕ ይዛል። ልክ እንደዚህ ማለት ነው። አሁን ይሄ ተቀጥቅጦ ኤግዛክትሊ ሼፑን ይዟል። ሶ እንደዚህ እያደረግን ማለት ነው ሁሉም ሳይድ ላይ ቀጥቅጠን
በትክክል ሼፕ እንዲያደርግና በትክክል ሳይዙ አሪፍ እንዲሆን እናደርገዋለን። ዋንስ እሱን ካረግን በኋላ ላዩን ፋይበር እናለብሰዋለን። ስለዚህ አሁን እዚህ ጋር እታለ ይሄ ያለ አይደል እዚህ ጋር እዚህ ጋር ምንም የለውም፣ እዚህ ጋር ምንም የለውም እንደምታዩት። ስለዚህ ምን እናደርጋለን? እንደዚች እናስገባታለን። ከዛ በቃ ዋና አላማው ሆልድ እንዲያደርግ ነው። ስለዚህ እንደዚህ አድርገን መቀጥቀጥ ነው ማለት። ስንቀጠቅጣት ሳይዟን ትይዛለች። አራቱንም ሳይድ በዚህ መልኩ እንትን እናደርጋቸውና ከዛ ዋንስ እነሱ እንትን ካሉ በኋላ ላዩን ፋይበር ነው የምናለብሰው። ላዩን ፋይበር እናለብሰዋለን። ያኔ ዲዩራብል የሆነ ስትሪንግዝ ይኖረዋል። ፋይበር ደግሞ ዝም ብሎ ፋይበር አይደለም የምናለብሰው። ምን መሰላችሁ? እንደዚህ አይነት ፋይበር አለ። ይህን ፋይበር ለሁለት እንነጥለውና ዋንስ ፋይበር ለሁለት ተነጥሎ ከዛ ይሄኛው ፋይበር እዚህ ጋር የምታዩት ይሄኛው ፋይበር ውስጥ ይገባል መሀል ላይ እንደ ሳንዱች ማለት ነው። ከዛ በኋላ እንትን ካልም በኋላ ለዲዩራቢሊቲ ለስትሪንግዝ ይሄኛው አሪፍ ነው። ያኛው ደግሞ በደንብ ሬዚኑን መጦ የሚይዘው ያኛው ነው። ስለዚህ በዛ መልኩ ፋይበር እናለብሳለን ማለት ነው። ዋንስ እሱ እንደደረቀ የፈጠነ ቀጥታ ወዴት ነው የምንገባው? ወደ ምንድን ነው የሚባለው? ወደ ፎም መሙላት ነው። ፎም ይሞላል፣ ሼፕ ይደረጋል፣ ፋይበር ይለብሳል። ፕሮግረሳችን እዛ ጋር ያልቃል ማለት ነው። ከዛ በኋላ ቀጣዩ ፕሮግረስ ለኔቢ አሳልፈን እንሰጣለን ማለት ነው። ስለዚህ አምፕላይድ በጣም ይሄ ነገር እያለቀ ነው። በጣም ደስተኛ ነኝ። ያራዳ ልጅ ተመችቶኛል ነው ላችሁ። እዚህ ጋር እንደምታዩት ነው እንትኑ። እዚህ ውስጥ ብረቶቻችን አሉ። ከነዚህ እያወጣን ቦታው ላይ ማስያዝ ነው። እዚህ ጋር አንድ ቀዳዳ አለ፣ ሆልድን ያበደ። እዚህ ጋር አናዘር ፕሌት አለ። እዚህ ጋር ይሄ ሰፋበት ይሆን እንዴ? ኦኬ ብሎን አለ። ብሎን እዚህ ጋር እንደምታዩት እንደዚህ እንፈታውና ከነ ዳዶ ነው። አይ ሄት ዲስ ሳውንድ ዝግንን ነው የሚያደርገኝ ይሄን ሳውንድ ስሰማ። የታለ ዋጓን ሲቹዌሽን እቺኛን ከዛ በምታዩት መልኩ እንደዚህ በጣም ይሆናል ያበደ። ከዛ አናዘር ፕሌት ፎር ዲስ ዋን ተልቅበት ይሁን ይሄኛው ይተልቅበታል። ፕላስ መተለቅ ብቻ ሳይሆን አይዲያልም አይደለም። ይሄኛውን እስኪ በጣም አሪፍ ይሄ ቆንጆ ፕሌት ይዞልናል። እዚች ጋር ሁለት ፕሌቶች አሉ። ለዚህ እንኳን ብዙ የሚያስቸግረው አይደለም። እቺ እዚህ ጋር ነው እቺ እንደዚህ እናስገባል። ከዛ አናዘር ዋን እቺ እንደዚህ ዳዷን እንፈታና በምታዩት መልኩ ከዛ እዚች ጋር አስቀምጠን እቺኛዋን ደግሞ ፕሬስ ቻርጅ ትላል እንደዚህ። ግን እቺ ከስር የሆነ ፕላስቲክ ነገር ይዟታል። ዋስ ደ ሪዝን የሚለውን ነገር ማጣራት አለብን። እዚህ ጋር ለምንድነው እየተመለሰች ያለችው የሚለውን ነገር አሮን ነው ዋይ ግን የሆነ ነገር እየመለሰኝ ነው። ብቻ ኤኒዌይስ እንደ ነገሩ ትሆናለች። እቺ በዚህ መልኩ የኛውንም ትላለን። አራቱንም ሳይድ በምታዩት መልኩ ፊክስ ካረግ ነው በኋላ ማለት ነው ላዩን ፋይበር ማለት ነው። ስለዚህ ቀላሉ ስቴፕ ያ ነው ማለት ነው። በዚህ አጋጣሚ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ፕሊዝ ሰብስክራይብ እያደረጋችሁ በጣም ኢነርጂያችን እያወጣን ያለ ነው። በጣም ነው እየለፋን ያለ ነውና ያስፈልገናል አፕሪሺዬሽን። ስለዚህ ፕሊዝ እንትን አድርጉት። በኢትዮጵያ ደግሞ ብቸኛው ፔጅ ነው እንደዚህ ብቻ አንድ ያንግ ልጅ አንድ ወጣት ልጅ አንድ በአመት በሀያዎቹ መጀመሪያ ላይ ያለ ምስኪን ወጣት ልጅ የህልሙ የሆነውን መኪና ለማሳካት እንዲህ አፈሩን እየበላና እያንዳንዱ ፕሮግረስ ቢውልድ ሲደረግ እንደ መካኒክ ሳይሆን አንድ ምንም እንደማያውቅ ልጅ ነገሮችን በራሱ ፊገር አውት ለማድረግ እና ለመማር እየሞከረ ያለ ልጅ እንደዛ ልጅ ሆኜ ነው እናንተ ጋር እየቀረብኩት ነኝም። አይ ኒድ አፕሪሺዬሽን። ይህን ሁላ ነገር እያደረግኩ ያለሁት አንድ ህልሜ ስለሆነ፣ ሁለት ደግሞ ለእናንተም ይቻላል የሚለውን ነገር እንትን ነው እና ከምላችሁ በላይ ኢነርጂ ድሬን የሚያደርግ ሲቹዌሽን ነው ይህ ሲቹዌሽን። ለእናንተ እንደዚህ ሳይድዌይስ ኮንተንት መስራት አት ሴም ታይም እንደዚህ ስራዎችን በጉልበት መስራት ከዛ በኋላ ሀፍት ሜክ ማኒ እና ወጥቼ ደግሞ ስራ መስራት አለብኝ። አክቹዋል ስራ ደግሞ ራሴን ፈንድ ለማድረግ ስለዚህ በጣም ተወጣጥሬ ነው ያለሁት የአራዳ ልጆች። ስለዚህ ፍቅራችሁ ሰፖርታችሁ ያስፈልገኛል። ስለዚህ ሰብስክራይብ እያደረጋችሁ ብትችሉ ለጓደኞቻችሁ ሼር እያደረጋችሁ በጣም እኔን ሰፖርት ታደርጉኛላችሁ ማለት ነውና ወዳችኋለሁ። ልክ እነዚህ ፕሮግረሶች እንዳለቁ አዳዲስ ሲሪሶች ስላሰብኩኝ እሱም ደግሞ ባበደ ነገሮች እንመጣለን። ወዳችኋለሁ። ሰብስክራይብ background track for the soul. Listen.
morning, I be checking the stance. Carbon fiber gleaming, caught in a glance. Got the sequential shifting, doing the dance. Every curve on the road is another romance. Cam gear spinning, keeping the time. Exhaust notes singing, perfectly primed. Yeah, we capture the lifestyle frame by frame. Once you hear that turbo, it's never the same. So slow it down, let the B-roll play. Cruising through the city till the end of the day. On the low, we just ride and we vibe. Tell the crew pull up, yeah, we loving this drive. Drop a like, subscribe, keep the energy high. Turn the lights on, we just living this life. Background track for the soul, listen. Yes, I YouTube fams. Yes, I ቤተሰባውያንስ ቅመሚያንስ ፋሚሊያንስ ሶ ምን ሀፕን አረገ መሰላችሁ? ሶ the first round የተወሰነ ቦልቶቹን ለማስገባት ሞከርን። ከዛ ቀደም እንዳሳየዋችሁ እዚህ ጋር በስፔሻል ፋይበር እንደዚህ ራውንድ ሁሉንም በደንብ ዛጋ በፎም ምናን አድርገን እንትን ብለናቸዋል ሁሉንም። ሶ በዚህ በኩል 5 አለ ከኋላዎቹ ጋር በዚህ 5 ከዛ በዚህ በኩልም እንደዚሁ ተመሳሳይ 5 ራውንዶች በስፔሻል ፋይበር እንትን ብለናቸዋል። ፋክ ከዛ በኋላ ከፊት ለፊት በኩል ደግሞ ላይክ ሃፍ ስለሆነ ሃፍ ወይ እዚህ ድረስ ስለሆነ ከዚህ ጀምሮ እዚህ ድረስ ነው። ከዚህ ጀምሮ ወደዚህ ባምፐሩ ጋር አንድ ላይ ስለሆነ ከዚህ ወደዚህ ያሉትን በ4 ፋይበር በዛ በኩልም በ4 ፋይበር ከነ ቦልታቸው በውስጥ በኩል 10 ቁጥር ተላላፊ ብሎን አድርገንላቸዋል። በደንብ ከውስጥ ማሰር እንድንችል ማውጣትም ስንፈልግ እንድናወጣው ምናምን ከዛ ታስረራቸዋል። ሶ በዚህ መልኩ አዘጋጅተናቸዋል። ብዙ አልደረቁም ግን ስናገነቢ ፕሮብለም መድረቁ። ሶ አሁን እዚህ ላይ ፎም እንሞላቸዋለን ማለት ነው። ሶ ፎም ሞልተናቸው እናድራለን። ሶ ነገ ስንመጣ ፎሙም ደርቆ ከውስጥ ያለው ኢፖክሲ ፋይበሩም ደርቆ እንገናኛለን ማለት ነው። ሶ እንዳት ኬዝ ነገ መተን ጀስት የባምፐሩንም ሼፕ እናደርጋለን፣ ያኛውንም ሼፕ እናደርጋለን፣ የሚቆረጡትን ነገሮች እንቆርጣለን ምናምን። ከዛ ነገር የላይኛውን ከድርቡን ፋይበር ማልበስ ይሆናል ስራችን ማለት ነው። ሶ ፋር ሶ ጉድ አሪፍ ፕሮግረስ መተናል። ጸዴ ፕሮግረስ ነው አመጣጣችን። አይ ቲንክ ወደ መጨረሻው እየደረስን ነው መሰለኝ ያራዳ ልጆች። ሶ አሁን የዛሬው ፕሮግረስ ፎሙን ሞልተን ነው የሚያልቀው ማለት ነው። የቪዲዮ ካለቀ ፎሙን ሞልተን ነው የሚያልቀው። ሶ ኔክስት ቪዲዮ በቀጣይ ቪዲዮ አይ ቲንክ ቀጣዩ የዋይድ ቦዲ የመጨረሻ ቪዲዮ ነው የሚሆነው። ሶ በቀጣዩ ቪዲዮ እንትን እናደርጋለን። ፎሙን ሼፕ አድርገን ፋይበር አልብሰን ምናምን ወደ ቤታችን ነው የምንሄደው ማለት ነው። ሶ እዛ ጋር ሩጫችን ያልቃል። ከዛ ውጪ የዊንግ አሰራር እስኪ ኢንስታግራም ላይ አይዲያ ካላችሁ ዊንግ እንዴት ይሰራል እንደዚህ ብትሰሩት ዊንጉን ሞር አድቫንስድ ነው ምናምን ብቻ አሪፍ ነው የምትሉት የዊንግ አሰራር ኢንስፖ ካለ ላኩልኝ። የዊንጉን የኒድ ፎር ስፒድ ሞስት ዋንትድ ዊንጉን ኦልሬዲ ብዙዎቻችሁ ታውቁታላችሁ። እዚህ ጋር እንደምታዩት አይነት ነው። ሶ ዳት ካይንድ ኦፍ ዊንግ እንዴት ነው ማምጣት የምንችለው ነው። እኛ ጋር ብዙ የተለያዩ አይዲያዎችን አምጥተናል። በየትኛው መሄድ እንዳለብን እስኪ እያሰብን ነው። ስቲል መንገድ ላይ ነን እያሰብን ነው። ሶ እናንተ የተሻለ የምትሉት አይዲያ ካለ ለርስ ነው። ከዛ ውጪ ግን አሁን በቃ ፎም ባለፈው ገዝተናል። ስለዚህ ፎሞቹ ሁለቱም በዚህ ሁለቱም በዛ ነው የምናደርገው። ፎም ሞላ አድርገን ፎሙም ፋይበሩ የሚድረቅ እኛ ነገ በአዲስ መንፈስ ሁሉም ነገር ደርቆ መጥተን ሼቭ እናደርጋለን ፎሙን ማለት ነው። ሶ ዳትስ ገና ቢ ዘ ፕሮግረስ። በጣም ጸዴ ፕሮግረስ ነው። አክቹዋሊ መኪና ራሳችሁ ስትሰሩት ደግሞ ዲፍረንት ፊሊንግ ነው ያለው። ኢትስ ላይክ ቴኪንግ ኬር ኦፍ አ ቤቢ። አሁን ሞር እናቶች አባቶችም ይረዱኛል አይገሳር ልጅ ወልዳችሁ ከዛ ልጁ ማጠብ፣ ማብላት፣ ማግሳት ምናምን የሚባሉ ነገሮች አሉበት መሰለኝ እና እሱን ነገር አስደረጋችሁት ለይለይት እንቅልፍ አጣችሁ ያደራችሁ ቴክ ኬር አድርጋችሁት ምናምን ከዛ ልጃችሁ እያደገ ማየት 1 ዓመት ሞልቶት ማየት ሲያወራ ማየት ሲራመድ ማየት ምናምን ስፒክ ዲድ እና ማን እዚህ ጋር ሀፕን እያደረገ ያለው ነገር እንደዛ ነው። ላይክ አክቹዋል ራሳችሁ ስትሰሩት ደግሞ ዲፍረንት ሚኒንግ አለው። ላይክ ስታሰሩትም ችግር የለውም እኮ ያው ገንዘቡም ራሱን የቻለ አንድ ሳክሪፋይስ ስለሆነ ማለት ነው። ግን when it comes to like especially በእኔ ፖዚሽን ሆናችሁ ምናምን like ይሄን ነገር የማደርገው ገንዘብ ስለተረፈኝ አይደለም። it's just I live for my passion እና ለፓሽኒ or ደግሞ ለምወደው ነገር ምንም ነገር አደርጋለሁ ነው ፖይንት እንጂ አዲስ ያንግ ልጅ ይሄን ያህል የተትረፈረፈ ብር ኖሮኝ አይደለም። መሰራትን እያንዳንዱን ነገር እያመጣው እዚህ ላይ ነው የማፈሰው። ሆፕፉሊ ነገ ፒኦፊ ያደርጋል ሜቢ። ግን እኔ ደስተኛ ነኝ ወይ በትክክል
ይሄ ሁሉ ድካሙን ላይ ያለው ስቲል በጣም ግሬትፉል ነኝ፣ ደስተኛ ነኝ ማለት ነው እያየሁት ያለሁት እና እግዚአብሔር ይመስገን ፈጣሪ በጣም እየረዳን ነው። አሁን ደግሞ እስኪ አልቆ ለማየት ያብቃል። ረጅም ሰዓት እንትን ፋይበሩን ስለጥፍና ነው የቆየሁትና ጀርባዬ ምናምን በጣም ስቷል ጀርባዬ ምናምን እንደዚህ ጎወጥ ይራን ነገር ነበር ሶርኪ ነበር በጣም ቢዚ ሆኜ ሁላ መቅረጹ ሁላ ትዝ አላለኝ ነበርና ብዙ ስቀባ ምናምን አልቀረጽኩላችሁም መሰለኝ ፋይበሩ ምናምን እንትን ስል ማለት ነው። እና ፋይናሊ የሆነ ፕሮግረስ ላይ መድረሳችን ሳስበው በጣም የምር ነው ደስ የሚለኝ እና አሁን እስኪ ፎም ልንሞላ ነው ባለው አየር ፎም ላና ደግሞ ነገ የመጨረሻው ፕሮግረስ አይ ቲንክ ነገ ነው የሚሆነው። ያኛውንም ሼፕ እናደርገዋለን ይሄኛውንም ሼፕ እናደርገዋለን። ከዛ አንድ ዙር ሁሉንም እናለብሳቸዋለን። አለቀ ደቀቀ ማለት ነው። ከዛ በኋላ ቀጥታ በቃ ወደ ቦዲ ነው የሚገባው። የሆነ በስትኮማ የሚስተካከል ፓርት አለው፣ የሚታሽ ፓርት አለው፣ ቀለሙ አለ ምናምን ብቻ እነሱ ነገሮች ሪል ፕሮፌሽናልስ ሃንድል ያደርጉታል። ይሄኛውን አዘውኪ ብዙ መተንበታል። ዋዋን ሲቹዌሽን አሁን ወደ ቀጣዩ ስቴፕ እንሂድ። በጣም ጽዳድ ሲቹዌሽን እዚህ ጋር ነው ሞር ወፍራሙ ፓርት ያለው እንጂ ከዛ እየወረዳችሁ ስትመጡ ቀጭን ፓርት ስለሆነ ብዙ እንትን አይፈልግም። ግን እቺ ፓርት እንደዚህ የምትመጣባት ስለሆነች this one is more ያስፈልገዋል ነው። ከዛ ውጪ ወርታች ብዙ የሚያስቸግር አይደለም። ዋው ፋይናሊ ፎም ላይ ደርሰናል። Background track for the soul. Listen. Early morning, I be checking the stars. Carbon fiber gleaming, caught in a glance. Got the sequential shifting, doing the dance. Every curve on the road is another romance. Cam gear spinning, keeping the time. Exhaust notes singing, perfectly primed. Yeah, we capture the lifestyle frame by frame. Once you hear that turbo, it's never the same. So slow it down, let the B-roll play. Cruising through the city till the end of the day. On the low, we just ride and we vibe. Tell the crew pull up, yeah, we loving the drive. Drop a like, subscribe, keep the energy high. We just living this life. Background track for the soul. Listen. Early morning, I be checking the stars. Carbon fiber gleaming, caught in a glance. Got the sequential shifting, doing the dance. Every curve on the road is another romance. Cam gear spinning, keeping the time. Exhaust notes singing, perfectly primed. Yeah, we capture the lifestyle frame by frame. Once you hear that turbo, it's never the same. So slow it down, let the B-roll play. Cruising through the city till the end of the day. On the low, we just ride and we vibe. Tell the crew pull up, yeah, we loving the drive. Drop a like, subscribe, keep the energy high. ዋጓን ሲቹዌሽን ፋይናሊ it makes big ass sense። አሁን ሙልት አላለባችሁም? ያራዳልች አሁን መልክ ኖረ ዋጓን ሲቹዌሽን ይላል። ሞስት ዋንትድ ራሱ አሁን አልመጣም። አሁን ሞር ወደ ጎንም ሰፋ ድርፉጭም አለ ምናምን አሁን በጣም ሴንስ ሰጠ። ቡልቡላ ይችሻሉ እኮ እዛ ነው ያየሁሽ። እስኪ ይሄ መኪና እንዴት አየሽ? ያዩሽ እስኪ ማይክ ያዥና ተወሰነ ሪቪውስ ጭ እንዴት አየሽ? ይሄ መኪና ምርጥ ያንስ ወደርሻት እንግዲህ አንቺ እሺ የምትጠበቂባት ካራውል ቀሪውን ከናን ፏፏ ካረገ ግን ኢሜጁን እስቲ ለጆሚ እናሳየው። ከዛ እንዴት ነው እየመጣ ነው የሚለውን አዘ ቦዲ ባለሙያ ሀሳብ ትሰጭበታለሽ። ይሄ ነገር እንዴት ነው does it make sense የሚለውን ነገር ግን በጣም ትልቅ ፕሮግረስ ነው። እኔ ሳይሆን በጣም ደስ እያለኝ እንደዚህ ያየሁት በጣም በቃ ሞላ ለጉንጯ ምናምን የአንድ ዓመት ህጻን ልጅ ነው የምትመስለው። ይህን መኪና እየሰራን ያለ ነው ቴክኒክሊ። እዚህ ጋር የምታየው መኪና የፊት ለፊት እንትኑን ለማሳየት የፊት ለፊቱን ቪው ክፈት። እሱ ከፊት ነው ይመስለው ግዙ ነው የሚለው። does it make sense አሁን እየመጣ ነው። ይሄ በጣም ዝርጥጥ ያለ ሳይሆን ግን ቅልብጭ ያለ ሞር እና ቀለሙን ጆኒ እናንተ ይሄ ነው የምትጠበቁት። እንዴት አይሽ ቀለሙን ጉዳይ
3 ሌየር ነው እንግዲህ የምንሰራው። የትኛው ነበር ይቀርማለሽ? መጀመሪያ ሲልቨሩ፣ ሲልቨር፣ ከዛ ብሉ፣ ከዛ ዋይት ወይ መጀመሪያ ሰማያዊ። ቆይ ሰርፌስ ኤሪያውን የሚሆንና ግን ቤዙ የምንሰራው መጀመሪያ በግሬ ነው። መኪና ማረሚያው ምናምን ነገር ዋናው ሰፊው ኤሪያ ሲልቨር ስለሆነ መጀመሪያ ሲልቨሩ እስቲ እኛው መሰለ አሁን ሲልቨሩ መሸፈን ሰፊ ስራ ነው የሚሆነው። መጀመሪያ ሰማያዊ፣ ከዛም ነጭ፣ ከዛም ሲልቨር። መጀመሪያ ዲኮሮቹ ነው መጀመሪያ እሺ፣ እንደዛ ከሆነ መጀመሪያ 3 አይነት ከለር ነው። ያው ስትራይፑ ነጭ ስትራይፕ አላት። መጀመሪያ ነጭ ይሸፈናል፣ ሰማያዊ ይሸፈናል፣ ሲልቨር። ሰፊ ነገሩ ሲልቨር ነው የሚሆነው ወይስ ሰፊው ሲልቨር? አብዛኛው በመጀመሪያ ሲልቨር ነው። ግን ላይክ የተለያዩ ፒክቸሮች ላይ የተለያየ ኢሜጅ ነው ያለው አይደል? አሁን እዚህ ጋር ጣሪያው ሰማያዊ ነው። ጣሪያው ሰማያዊ ነው፣ እዚህም ሰማያዊ ነው። አንደኛው ጋር ሲልቨር ነው። እኔ ግን ሲልቨር መክራለሁ። ጣራው ለሙቀትም ለምን ለሜንቴናንስ። እስኪ ሞር የተደጋገመውን እንወስድበታለን። ጉግል ላይ የትኛው ሞር የተደገመ ከጉግሉ ግን እያየ ነው እዚሁ ላይ የሚሰጠንም አይተሻል። እስኪ አይ መኪናው እንትን እዚህ ጋር ብሉ ነው አይደል? እሱ ጋር ኦኬ ብሉ ነው። ብሉ ዊዝ ሲልቨር ኤጅ ምናምን ሲልቨር ናቸው ሬሎቹ ማለት ነው። ግን እስቲ ሀሳቡ ይኑር ጆኒ። ስትራክቸሩ ግን እንደዚህ ነው። ቴክኒክሊ ሰማያዊ ነው መሆን ያለበት። ዋጋ ሰማያዊ ነው መሆን ያለበት። አሬው ሰማያዊ ነው መሆን ያለበት። ኢቭን ይኸውልህ ቶፕ ቪው እያየሁ ነው አይደል? አራት አርቾቹ ብሉ ናቸው። ጣሪያው ብሉ ነው። ኢቭን ኮምቢኔሽኑ ፐርፌክት አምጥቶታል። በጣም የሚያምረው እዚህ ጋር በጣም የሚያምረው እንግዲህ እንዘጋጅባት። በቃ ብሉ አለ ያ ልጅ። በጣም ዝቅጥ ያለ ሳይሆን አሁን ስፔሰር ምናምን ስለማናረግበት ፓንዳ ላይ እንዳረግ ነው ያቺን እንትን እንፈጥራለን። አርቾቹ ሲቆረጡ ጀመር ይመጣል እኮ በደንብ ይመጣል። ይሄ ምንድነው? መኪና ኦልሬዲ ዝርፍጥ ያለች ነች። ስለዚህ ራሱ ፋይበር ግላሱ ነው መኪናዋ ቦዲዋ እንዳለ ሆኖ ፋይበር ግላሱን ትንሽ ስታደርግለት ዝርጥጥ ማለቱን ትናረጋል። ይሄ ጀስት ለሞካፕ ነው እንጂ ስቲል ኢትስ ፕሪቲ። እንደዚህ ራሱ በጣም የተመቸኝ ነው። እንግዲህ ሙሉ ይሰራል ማለት እንዲህማ እንትን የሆነ ማዲያት ያዘው ይመስል ያን የነበረ ሁኔታ እሷ ኦሬንጅ ሆኖ the last of us ጌሙ ላይ ዞምቢዎቹን ካያቸው እሱ ነበር የሚመስለኝ በፊት ሲረብሽ የሆነ በሽታ ያለበት የቆዳ በሽታ ያለበት ነው ይመስል። ግን ኢሜክሰንስ መብራቷን ቲንቱን ታነሰዋለህ። ከዛም በኋላ ቲንቱን ይሄን ምን አሰብኩ ይመስልሽ? ብርጭቆ ብዙ የሚያስደስት ብርጭቆ ሳይሆን ፕላስቲክ ነው፣ ብዙ የሚያስደስት አይደለም። ሌላ ቲንት ሆኖ ግን በጣም እንትን ትራንስፓረንቱ እንበትነዋለን መብራቱ። እሺ የሚጸዳው እንዳለ ይጸዳዳል። ውስጡ ዲአርኤል እናደርግለታለን። ኤንጅ ላይ ማለት ኤንጅ ላይ አለው እንደዛ ከሆነ የራሱ ፋብሪካ ወይስ አስከትመን በትነው ማለት ከተበተነ ችግር የለም። ኤንጅ ላይ ሳለው ተሰነጣጥቋል። ብርጭቆ የሆነ ስክራቾች ብዙ አሉት። ጻንድ አድርገን እናመጣው ፕላስቲክ ምናምን እኮ ፕላስቲክ ይመጣል። ኦኬ ጻዲ ፕላስቲኩ መብራቷማ ጥቁር ከሆነ መኪናዋ ጥቁር ነው። ቴዲ አፍሮ ሞቻያዩ ምናምን ይላል ማለት ይሄታለች የጎስትን ሄድላይት አይተዋል? የሆነ ዳርክ ነገር ነው ግን ጥቁር አይደለም። ግን ቲንት ከማድረግ ወይ ካልሆነ ፊልም እናደርግበታለን። ግን መጀመሪያ የትራንስፓረንት ፊልም ሆኖ ከውጭ ፕሮቴክቲቭ እንትን ማለት ነው ፒፒኤፍ አይነት ማለት እሱ እናደርግበታለን ኔሰሰሪ ከሆነ ማለት ነው። ግን ሳንድ ተደርጎ በውስጥም በውጭም ቦዝ ሳይድስ ክሊር ኮት ከተቀባ ፕላስቲክ ከሆነ ሜንቴነብል ነው። አዝ ሎንግ አዝ የሆነ በዩቪ ቢጫ ካልሆነ በስተቀር ዩቪ ኤክስፖዠር አንዳንዴ ፕላስቲኮች ቢጫ ያደርጋል። ልክ ና ለማስታወስ እየሞከርኩት ቢጫ ነበር። ይሄ ስክራች ምናምን በጣም አለው።
leave it to us የሳይ ዋጋው እናስተካክለዋለን። የሳይ እዚህ ዴይ ስንት ነው? ዴይ 3 ዛሬ መሰለኛ በጣም ከመድከማችን የተነሳ ዊ ዶንት ኖ ዘ ዴይ እስኪ ቪዲዮን አይቼ ነግራችሁ የተሰሩትን ብቻ ዛሬ ዴይ ሳምቲንግ ግን ጸዴ ፕሮግረስ ነገ ደርቆ ይጠብቃል። the shaping progress ነው። በቃ ነገ ማሸት ነው። ፏፏ እናደርጋለን። ነገ ማሸት መቁረጥ ምናምን ነው። ከዛ ማታ እንትኖቹን እንዳለ ሰርተን መውጣት ዲታች እናደርገዋለን። ነገ ራሱ ነገ ነው ዲታች የሚሆነው። ኦኬ ዲታች አድርገው ከዛም በኋላ ደግሞ አይተኸው ይሞላል የሚስተካከለው እናደርጋለን። ፋይበሩን ካለበስን በኋላ ዲታች የምናደርገው ወይስ ሳናለብስ? ከነፎም ፎሙን ሼፕ ካረክ በኋላ ፎሙ ሳይለብስ ማለት ነው። ኦኬ አይ አሁንም ቢሆን ይሄ ከደረቀ ዲታች ማድረግ እንችላለን። ኦኬ ኦኬ የሚቆረጡትም ይቆረጣሉ አሁን ማለት ነው። ምክንያቱም like on off እንዲሆን ነው። ስለዚህ የሆነ ነገር ለማስተካከል ትፈልጋለህ መኪናው ላይ ከምታስተካክለው ታወርደውና ታስተካክልና ትገጥማለህ። ኦኬ ለመሰረት ዲታች ምን አድርገው ግራና ቀኝ ጎን ለጎን ታደርግና ለመለከት እዚህ ጋር ይሄን ያልገባው ይሄን ያልወጣው ይሄን ጨመርበት ይሄ ቀነስበት ነው የሚሉት ነገሮች የሳ ከዛም ሷሷ እየተደረገች ሴሜትሪው ትክክል ከመጣ በኋላ ያኔ አውተር ሌየሩ አንደኛው ሌየር ይሰራል፣ ሁለተኛው ሌየር ይጠናከራል። ከዛም በኋላ የሚቆረጡት ዲታች የሚደረግበት አንደኛው ምክንያት ራሱ ባምፐሩና ቦዲው የሚጋጠምበት ፓርት ትክክል መምጣት አለበት ከፊትና ከኋላ ማለት ነው። ስለዚህ ያወረድ ጥንካሬውንም ታየዋለህ በውስጥ በኩል መጠናከር ፍሊምዚ ነው ወይ አይደለም እሱ እናደርጋለን። በተረፈ ግን እንግዲህ ፋስት ለርነር ነሽ የሳ ዋጋውን ሲቹዌሽን እንደምንም ታግለን አምተናል። ታግለን መጥቷል። እንደምንም 80% ራሱ ቢኒያም ነው የሰራው። የኔ ጋይደንስ ነው እዚህ ጋር እንትን ያለው ኦፍ ኮርስ እዚህ አልቆ ማየት ነው። ያ ኤ ስፖንሰርድ ባይ ፓሽን ኤንድ ማኪንግ ኤንድ ፓሽን ማኪንግ አውቶ ኤንድ ፓሽን ይባላል። ሶ በማኪንግ ጋራዥ የማኪንግ ኢንቴሌክቹዋል ጋይዳንስ ተጨምሮበት እንደምንም ተማሙተን ሰርተናል። አምና ገና ላይ ላይክ ትልቁን ፓርት የሚይዘው የእሱ አይዲያ ነው። እኔ የጉልበቱን ስራ ነው የሰራሁት። አንዳንድ ነገሮችን እሱንም ተካፍለነዋል። ግን ሞስት ፕሮባብሊ ላይክ አይዲያው ነው። አይዲያው በጣም ሄልፕፉል ነበር። እኔ በራሴ ብገባ ብዙ ነገር ነበር ማበላሸው፣ በጣም ብዙ ነገር ነበር ማበላሸው እና በጣም ነው ሄልፕ አውት ያደረገኝ። ፕላስ ደግሞ ናይስ ኮች። ለምን ክላስ ማን ለምን አሰጥ ክላስ ለምን አሰጥ? እንግዲህ በሂደት ላይ ነን። በሂደት ላይ ነን። የፍተሻ ክላስ ማን ተጀምሯል። አሁን ከዛ የተሻለ ትሰጣለህ አይገስ እንግዲህ በጣም ቱ ፓሽኔት ለሆናችሁ ሰዎች ኦብቪየስሊ ያገዙኝ ሰዎች አሉ። እኔም ሃቭ ቱ ፓስ ኢት ዳውን። ስለዚህ እኔም ደግሞ አግዛቸዋለሁ። አዝ ጀነሬሽን ይሄ ነው አዶፕት መደረግ ያለበት። ላይክ ዘ ኤልደርስ ሜንቶሪንግ ዘ ጁኒየርስ ምናምን ዘ ፕሮ ሜንቶሪንግ ዘ ሩኪ ምናምን እንደዛ ካልሆነ ላይክ ሁሉም ባለበት ተጀንኖ ከባድ ነው። ምንም ነገር መፍጠር አይቻልም። ስለዚህ የምትጀነኑም ሰዎች እዚህ አጋጣሚ ጁኒየሮቻችሁን ሄልፕ አውት አድርጓቸው። ፋይበር ግላስ አላስተምርም ያልከኝ ሰው ይመችህ። ኢንተርኔት ኤራ ላይ ነን ያለን። ገግሞ ተምሯል። አሁን ለኛ እያስተማረን ነው። ያዛ ከልክሎኝ ነበር እግዚአብሔር ለመጀመሪያ ፋይበር ግላስ ላሰራ የሆነ ቦታ ይዤ ሄጂ ያዛ ተመልሰና ነው ያለው። ባይ ምን ችግር አለው? ከዛ ወል you live you learn ያዛ ሌላ እንትን የለውም። በባሌም የትም ፍጩ ዱቄቱን አምጪ ያዛ እንደምን መጥቶ ለኛም ተርፏል። ዋጋውን ሲቹዌሽን ለዛሬ የነበረው ቪዲዮአችን ይሄን ይመስል ነበረ። ዛሬ በፎም ምናምን እንደዚህ ጽድት ልት አድርገን ጨራርሰናል። ኤኒ ካይንድ ኦፍ መኪናችሁን ከክላሲክ መኪና እስከ ሞደርን ኢቪ መኪኖች ድረስ የቦዲ ፕሮብለም ካለባችሁ፣ ሜካኒካል ፕሮብለም፣ ኤኒ ካይንድ ኦፍ ፕሮብለም ከመኪናችሁ ጋር ከገጠማችሁ you can reach out the ማኪንግ አውቶ በጣም ጸዴ ጋራጅ ውስጥ ፕሮፌሽናል በሆኑ ቱሎችና ባለሙያዎች ጽድት አድርጎ ፏርጎ ምናምን ይሰሩላችኋል። ስለዚህ reach out አድርጓቸው። ከስር ስልክ ይቀመጥላችኋል። ቲክቶክ ላይ ገብታችሁ ማኪንግ አውቶ ብላችሁ ሰርች ብታደርጉ ከላይ የሚመጣው የማኪንግ ፔጅ ነው። ሶ ዛሬ ገብታችሁ ፎሎ አድርጋችሁ በተለያየ ጊዜ የተለያዩ ዘግናኝ መኪኖች ተሰርተው ይመጡላችኋል። ከዚህ በፊት ራሱ እኔ ትዝ ይለኛል የዋን ኤች ዜድ የሆነ ፒክአፕ ችግኝ ማለት የበቀለበት እሱ የሆነ ሌላ ፔጅ ላይ ተፖስቶ አየሁት ልበል አይ ቲንክ ሶ አይቼዋለሁ። ፎሎ አፕ አላደርግም ቲክቶክ። ኧረ ትላንትና ሼሩ ላላደርግልሽ ነበር። እግዚአብሔር ቪዲዮ እንዳለ ኮፒ አድርጎታል። 100% ኮፒ አድርጎታል። እግዚአብሔር ዳውንሎድ ተደርጎ ከዛ ፖስት የተደረገው ያ ፔጁ ላይ ስገባ እንደዛ ሪል ፔጅ አይመስለኝ። ሶሻል ሚዲያ እኮ ዳውንሎድ ይሄ ነው ግን አሪፍ ነገር እኮ ነው። አቴንሽን አግኝቷል ማለት ነው ያ ነገር። ቴክኒክሊ እንደዛ ብቻ ላይ በጣም ዘግናኝ ፕሮጀክቶች ናቸው የሚሰሩት። ስራው ላይ ነው።
ከዛም በኋላ the rest comes afterwards። ከነገር ደግሞ ማኪንግን በትልቁ ስፖንሰር የሚያደርገው ፓሽን ነው። ስራውን ወዶ የሚሰራ ሰው ይገዛኛል እና በጣም ጸዴ ስራ ነው። በጣም ወደውት እያንዳንዱ ስራ ላይ ተጠበው ነው የሚሰሩላችሁ። ኢቨን የተሰሩትን መኪኖች ቅድም የሆነች ቮልስዋገን አሳይቻችኋለሁ። ቀጣይ ደግሞ አንድ ሙሉ ቪዲዮ ገግመን እየዞርን የተሰሩትን መኪኖች እናያለን። እንዳልኳችሁ በመኪና ዙሪያ ትረስት የምታደርጓቸው ዋን ኦፍ ደ ቤስት የሚባሉትን ደ ሲሪ ማኪንግ አውቶ ናቸው። ስለዚህ እኔ 100% ጋራንቲ ሰጣችኋለሁ። እየመጣችሁ መኪኖቻችሁን ዴሊቨር አድርጋችሁናል ጸዴ ሪዛልት ማግኘት ትችላላችሁ። ሪቻውት አድርጓቸው። ዋጓን ሲዩሽን ሰብስክራይብ አድርጉ። ደግሞ ሰብስክራይብ አድርጉ። ዋጓን ይመቻችሁ። ብዙ ሰፋፊ ነገሮች እያዘጋጀን ነው። ጊዜው ሲደርስ እናሳውቃቸዋለን። እያሳይ ጀሞ ይመቻችሁ።